እኔ እውነት ለመናገር ቪዥነሪ መሪ ቪዥነሪ የሆነ መንግስት ነው። በዚህ በኩል ቪዥነሪ ነው፣ ምንም ጥያቄ የለው። ማንም ሀገሬን ወዳለሁ፣ ኢትዮጵያን ወዳለሁ፣ የኢትዮጵያን ገናናነት የኢትዮጵያን ታላቅነት መኛለሁ የሚል የትኛውም የፖለቲካ ኃይል የትኛውም ዜጋ ይህንን የባህር በር ጥያቄ መቀበል መቻል ነው ያለበት። እንደሚታወቀው ኢትዮጵያ ለዘመናት በጠላቶቻቸው የተለያየ አሻጥር ሲደረግባት ነው የነበረ። ስለዚህ አሁን ደግሞ የህዳሴውን ግድብ በስኬት ተጠናቋል። ከዚህ ጋር ተያይዞ ኢትዮጵያ ቀና ብላለች፣ አንገቷን ቀና አድርጋለች። ጀስት የቁልቁለት ሳይሆን የከፍታ መንገድ ጀመራለች የሚል እምነት አለን እኛ። ጀስት ምን ማለት ይቻላል ከዚህ የበለጠ በጣም ትልቅ፣ ከዚህ የበለጠ ቪዥን፣ ከዚህ የበለጠ ድል አይኖርም። አሁን በጀመርንበት መንገድ ከሄድና ፖይንት ኦፍ ኖ ሪተርን ነው፣ ወደ ኋላ የሚመልሰን ነገር የለም። የኢትዮጵያ የከፍታ ዘመን የማንሰራራት ዘመን ቀና የምንልበት ዘመን ነው የሚሆነው። ስለዚህ የባህር በራችን የወደቡን ጥያቄ የቅንጦት ወይም የማይገባን ሳይሆን የኛ ነው፣ የኛ ነበር፣ የኛ መሆን ያለበት። ትናንት የቀይ ባህርን ጥያቄ የሚያነሳኩ ማን ነው የነበረው እንዴ? ሻዕቢያና ወያኔ እዛ ኢሳያስ ከዚህ ስብዓት ነው አይደል እንዴ? ሌላውን ኮልኮል የፈጥረው ኢትዮጵያን እንደ ኢትዮጵያን ገናናነት ሲያሳንሰው ነበር። ስለዚህ ከሸፈ መጣ፣ አጀንዳ ሆኖ መጣ። ስለዚህ እንን መደገፍ ነው።